አረ ቪዲዮ ፍትሃችን መሰቃየት ከጀመርን ወራቶች ተቆጥረዋል። አንድም ላኢላሃ ኢለላህ ብሎ የሚኖር የአረብ እምነት የሚከተል ሰው አይኖረንም ብለን እኛ በኢትዮጵያ ላይ የምንገኝ አረ ቪዲዮ ፍትሃችን መሰቃየት ከጀመርን ወራቶች ተቆጥረዋል። መስጊዶቻችን በግፍ ፈርሰውብናል። በግፍ ወንድሞቻችን ሞተዋል። ሊሰግድ የመጣ አባቴን አጥቻለሁ። ሊሰግድ የመጣ ወንድሜን ቀብሬያለሁ። ታዲያ ሸሂድ ለሆነ ወንድሜ ዛሬ ላይ እኔ ዱዓ እያረኩኝ ደግሜ የምገብረው ደም የለኝም። ከዚህ በኋላ እንዳይከብድልን ግዴታ እንዲሆንበት ነው የምንናገረው። ይህ መልእክታችን ለዓለም ላይ ላላችሁ ሙስሊሞች ድምፄ ደርሷችሁ የዚህን ሁላ ኡማ መልእክት ይዤ መጥቼ ያላስተላለፋችሁ እንደሆነ አላህ ፊት እፋረዳችኋለሁ። ዓለም ላይ ያላችሁ ሙስሊሞች እስከ ዛሬ እማኝ የለም ብዙ በደል ሲደርስብን እማኝ የለም ተብለን ተገፍተን ቆመናል። መስጂድ ሲፈርስ ዋሂድ የሚሆን ምስክር አምጡ ተብለን ተገፍተናል። በዓለም ላይ ሲናገሩት እንደነበረው ከዚህ በኋላ እምነታችንን በኃይልና በስልጣን ነው የምናስተዳድረው። አንድም ላኢላሃ ኢለላህ ብሎ የሚኖር የአረብ እምነት የሚከተል ሰው አይኖረንም ብለዋል። እኛ ግን የአረብ እምነት አይደለም እየተከተልን ያለነው። እኛ የታላቁ የዚህ ዓለም አስገዢ አስተናባሪ የሆነውን